የኔታ ቄደር ምንድነው? የቄደር ጥምቀት የሚያስፈልጋቸውስ ለነማን ነው? ቃሉ እንዳለ ተወስዶ ነው እንጂ አረብኛ ነው። ከአረብ የተወሰደ ነው። ከአረብ የተወሰደ ይሄ ቃል ሲተረጎም እድፈት ወይም ርኩሰት ተብሎ ይወሰዳል። ሲተረጎም ነው ሲተረጎም ማለት ነውና ለማን ነው አገልግሎት የሚሰጠው ከተባለ ደግሞ ሃይማኖታቸውን ለካዱና ሃይማኖታቸውን ከካዱ ሰዎች ጋራ የሥጋ ፈቃዳቸውን የፈጸሙ ሰዎች ሊጠመቁበት እንዲገባ ተጸልዮላቸው እንዲጠመቁበት የታዘዘ መጽሐፍ። ይሄ መጽሐፍ ከምን ጋር ይገናኛል መሰለህ? በዚህ መጽሐፍ ቄደር ጥምቀት የሚጠመቁ ሰዎች ከምን ጋር ይገናኛሉ? የዮሐንስን ጥምቀት አይነት ማለት የንስሐ ጥምቀት ምን ነው አይደል? በዚህ አይነት ጥምቀት ውስጥ እንዲያልፉ የሚደረጉ ሰዎች ናቸው። በእንተ ካህዳያን ነው የሚለው ወበእንተ ላርኮሱ ስጋሆ ምስለ ዘኢነመና ነው የሚለው ራሱ መጽሐፉ እኮ ለምን እንደተጻፈ ራሱ ይገልጻል። መግለጫ አለው። ለሃይማኖታቸውን ለካዱ እና በሃይማኖታቸውን ከካዱ ሰዎች ጋራ ግንኙነት ላደረጉ ሰዎች የተጻፈ መጽሐፍ ነው ብሎ ነው የተናገረው መጽሐፉ በራሱና ራሱ ይገልጻል። ለማን እንደሚገባ ለማን እንደተጻፈ ራሱ መጽሐፉን መግለጫ ሰጥቷል። ከዚህ የተነሳ ይሄ መጽሐፍ የሚታዘዝላቸው ሰዎች አሉ። እኔ በእኛ ቤተክርስቲያን ውስጥ ካሉ ቅስጠታዎች መካከል አንዱ ይሄ የመጽሐፈ ቄደር የምንለው የቄደር ጥምቀት አለኑ ብለው የሚያዝዙ ሰዎች አሉ። ግን የቄደር ጥምቀት በአዋጅ የምታደርገው አይደለም። የንስሐ ጥምቀት ላዘዝክላቸው ሰዎች ብቻ የምትሰጠው ጥምቀት ነው። እንዲህ አልትራሳውንድ የሚታዘዝለት አለ። በላብራቶሪ ብቻ የምታልፈው በሽታ አለ። እንዲሁም ደግሞ ዝም ብለህ ሰምተህ አዳምጠህ በማዳመጫ በሆነ ነገር መለኪያ በሙቀት መለኪያ የምታልፈው በሽታ አለ። ቤተክርስቲያን እንደዛ አድርጋ ነው እንትን ያለችው። ኃጢአታችንን ሁሉ የምታስወግድበት መንገድ ራሱን የቻለ የሰራችው ስራ አለ ማለት ነው። ራሱን የቻለ የሰራችው ስራ አለ እና እሱን በደንብ ታሳቢ ተደርጎ ቢሰራ መልካም ነው ብዬ አምናለሁ። አንዳንዶቹ ግን በአዋጅ እንደው ጉዞ እንኳን ሲያዘጋጁ የቄደር ጥምቀት ያለበት ስፍራ ነው ወስዳችሁ ብሎ ሰዎች ተምሳሉ። ልክ አይደለም። እውነት ለመናገር ለምንድን ነው ልክ ያልሆነው ካልከኝ የቄደር ጥምቀት የሚታዘዝላቸው ሰዎች ስላሉ የቄደር ጥምቀት የሚታዘዝላቸው አሉ። እንደው ደግሞ አይገባቸውም የማያስፈልጋቸው የጥምቀት አይነቶች ንስሐዎች ደግሞ ስላሉ ነው ማለት ነው። በዚህ መልኩ ነው መታየት ያለበት እንጂ እንደው ሁሉ ለመጣው ሁሉ እንደዛ እናዝም ለማለት ነው። ስለዚህ አሁን በብዛት ጸበል ቦታዎች ልዩ ጉዞ ተዘጋጅቶ ቅድምም ሲያነሷቸው እንደነበሩ በአዋጅ የቄደር ጥምቀት አለ ተብሎ ህዝቡ ባለበት በአውደ ምሕረት ተሰብስቦ የሚጠመቀው የቄደር ጥምቀት ስርዓቶች የሥርዓተ ቤተክርስቲያን አይደለም እያሉ ነው። ልክ ነው። እንደዛ እያልኩ ነው። የቄደር ጥምቀት የሚያስፈልጋቸውና የተፈቀደላቸው ሰዎች ብቻ ናቸው። የቄደር ጥምቀት ልናጠምቃቸው ልናዝላቸው የሚገባ እንጂ በአዋጅ ህዝብ ሰብስበን ቄደር አናጠምቅም። በዛ መልኩ ቢታይ ጥሩ ነው እላለሁ። ከዛ ውጭ እነዚህ አሁን ከአረብ ሀገር ከተለያዩ ሀገራት የሚመጡት ደግሞ አሉ። መከረኛ ናቸው። ከሆነ ሰው ጋራ እንጀራ በልተሻል፣ ከሆነ ሰው ጋራ አብረሽ ተኝተሻል ምን በእንትን ነው በሩካቤ ስጋ አይደለም። ዝም ብሎ አብረን ወራህላ አንድ ቤት ውስጥ እና ቄደር ያስፈልጋል ብሎ የሚያስቡ ሰዎች አሉ። እንደዛ አይደለም። ከማያምን ሰው ቤት ገብቶ የበላ ቄደር ያስፈልጋል ምን ትምህርት የለም። ከማያምን ሰዎች ጋር አብሮ የበላ ልክ እንደዛው ያስፈልጋል ይል ምናልባት በሐሳባቸው ተሳትፎ የክህደት ርክሰት ገጥሞት ከሆነ በጣዖት ቤታቸው ውስጥ ገብቶ ይተሳተፈ ከሆነ ሐዋርያው ቅዱስ ጳውሎስ ምንድነው የሚለው? ለጣዖት የተሰዋ ነው ካሉ አቁም አይደለም የሚለው። ለጣዖት የተሰዋው ነው የበላና ሌላ ነገር ያደረገ ከሆነ ለዛ ነው ልናዝም እንችለው የሚለውን ነው እንዲያዝ ነው በዋናነት እንጂ አረብ ሀገር ደርሶ መምጣት በራሱ ቄደር ነው ያስፈልገው እንዳልሆነ ከማያምኑ ሰዎች ቤት ገብቶ የሚሰራ ሰው ልክ እንደዛው ስለሚያስፈልገው መሆኑን መረዳት መገንዘብ ይገባል።